ሰላም ለእናንተ ይሁን የተወደዳችሁ ወንድሞችና እህቶች፣ ይህ ዳዊት የቃሉ አገልግሎት ነው። በዚህ ክፍለ ጊዜ ሰው የእግዚአብሔር አምሳል በሚል ርዕስ ከእግዚአብሔር ቃል እንማራለን። በዘፍጥረት ምዕራፍ 1 ቁጥር 26 እና 27 ላይ እንደዚህ ይላል፣ እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። በዘፍጥረት ምዕራፍ 1 ላይ እግዚአብሔር ሁሉን ነገር እንደፈጠረ ይነግረናል። ሰማይን፣ ምድርን፣ ባህርን፣ ፀሐይን፣ ጨረቃን፣ ከዋክብትን፣ አትክልትን፣ እንስሳትንና የሰውን ልጅ እግዚአብሔር እንደፈጠረው ይነግረናል። የሁሉም ነገር ፈጣሪ አምላካችን እግዚአብሔር ነው። ወደ አዲስ ኪዳን ስንመጣ እግዚአብሔር ሁሉን ነገር የፈጠረው በልጁ በኢየሱስ ክርስቶስ እንደሆነ ይነግረናል። በዕብራውያን ምዕራፍ 1 ቁጥር 2 ላይ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ ይላል። እግዚአብሔር ዓለማትን የፈጠረው በልጁ በኢየሱስ ክርስቶስ ነው። በዚሁ በዕብራውያን ምዕራፍ 1 ከቁጥር 8 እስከ 12 እንደዚህ ይላል፣ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግሥት በትር የቅንነት በትር ነው፣ ጽድቅን ወደድህ ዓመፃንም ጠላህ። ስለዚህ እግዚአብሔር አምላክህ ከጓደኞችህ ይልቅ በደስታ ዘይት ቀባህ ይላል። ደግሞ ጌታ ሆይ አንተ ከጥንት ምድርን መሠረትህ፣ ሰማዮችም የእጆችህ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችህ ከቶ አያልቁም ይላል። ሐዋርያው ጳውሎስ በዚህ ክፍል ላይ ከመዝሙረ ዳዊት በመጥቀስ ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነና አምላክም እንደሆነ ደግሞም ፍጥረትን ሁሉ የፈጠረ እርሱ መሆኑን ያስረዳል። እግዚአብሔር ሁሉን ነገር የፈጠረው በልጁ በኢየሱስ ክርስቶስ እንደሆነ ያረጋግጣል። በዮሐንስ ወንጌል ምዕራፍ 1 ቁጥር 2 ላይ ደግሞ ሐዋርያው ዮሐንስ እንዲህ ይላል፣ ሁሉ ነገር በእርሱ ተፈጥሯል፣ ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም። ሁሉም ነገር የተፈጠረው በክርስቶስ ኢየሱስ ነው። ክርስቶስ ያልፈጠረው ነገር ግን የተፈጠረ ነገር የለም። ይህም ሁሉ ነገር በክርስቶስና በክርስቶስ ብቻ መፈጠሩን ያስረዳል። በቆላስይስ ምዕራፍ 1 ከቁጥር 15 እስከ 16 ላይ እንዲህ የሚል ቃል እናገኛለን፣ እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ሥልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና፣ ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እዚህም ላይ ሁሉ ነገር በክርስቶስ ኢየሱስ እንደተፈጠረና ሁሉም ነገር የተፈጠረው ለእርሱ መሆኑን ይናገራል። በአጠቃላይ ከእግዚአብሔር ቃል የምንማረው እግዚአብሔር ሁሉን የፈጠረው በክርስቶስ መሆኑንና እግዚአብሔር ሁሉን ፍጥረት የፈጠረበት ዓላማ ፍጥረትን ሁሉ ለክርስቶስ ለመስጠት ነው። ሁሉ በእርሱና
ለእርሱ ተፈጥሯል። ፍጥረት ሁሉ ስለ እግዚአብሔር ይናገራል። እያንዳንዱ ፍጥረት ስለ እግዚአብሔር የሚያሳየው ነገር አለው። በፍጥረት ውስጥ የእግዚአብሔርን ጥበብ፣ የእግዚአብሔርን ኃይል፣ የእግዚአብሔርን መልካምነትና የእግዚአብሔርን ፍቅር እንመለከታለን። በሮሜ ምዕራፍ 1 ከቁጥር 19 እስከ 20 ላይ ስለ እግዚአብሔር ሊታወቅ የሚቻለው ለእነርሱ ግልጽ ነው፣ ምክንያቱም እግዚአብሔር ለእነርሱ ግልጽ አድርጎታል። ዓለም ከተፈጠረ ጀምሮ የማይታየው የእግዚአብሔር ባሕሪ፣ ይኸውም ዘላለማዊ ኃይሉና መለኮትነቱ ከፍጥረቱ በግልጽ ይታያል። ስለዚህ ሰዎች ማመካኛ የላቸውም ይላል። በዚህ ስፍራ ላይ ዓለም ከተፈጠረ ጀምሮ የማይታየው የእግዚአብሔር ባሕሪ በፍጥረቱ ላይ በግልጽ ይታያል ይላል። የእግዚአብሔር ፍጥረታት የእግዚአብሔርን ባሕሪ እንዲያሳዩ ሆነው የተፈጠሩ ናቸው። እግዚአብሔር በፍጥረቱ ውስጥ ራሱን ገልጧል። ሰው እግዚአብሔርን አላወቅሁትም ብሎ ሊያመካኝ አይችልም። ምክንያቱም ፍጥረት ሁሉ የእግዚአብሔር ምስክር ሆነው ለሰው ተገልጠዋል። በመዝሙር 19 ከቁጥር 1 እስከ 4 ላይ እንደዚህ ይላል፣ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራሉ። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት ዕውቀትን ትናገራለች። ነገር የለም መናገርም የለም፣ ድምፃቸውም አይሰማም። ድምፃቸው ወደ ምድር ሁሉ፣ ቃላቸውም እስከ ዓለም ዳርቻ ወጣ። እዚህ ላይ የእግዚአብሔር ቃል የሚነግረን ሰማያት የእግዚአብሔርን ክብር እንደሚናገሩ ነው። የእግዚአብሔር ፍጥረት ሁሉ ሰማይ፣ ምድር፣ ከዋክብት፣ በአጠቃላይም ዩኒቨርስ፣ በዩኒቨርስ ውስጥ የሚኖሩት ሁሉ የሚታዩትና የማይታዩትም ሁሉም ስለ እግዚአብሔር ይናገራሉ፣ የእግዚአብሔርን ክብር ያወራሉ። ቃል የላቸውም፣ ድምፅ የላቸውም፣ በቃላቸው አይናገሩም፣ በቃላቸው አያብራሩም። ነገር ግን ለሚመለከታቸው የእግዚአብሔርን ጥበብ ያሳያሉ፣ የእግዚአብሔርን ኃይል ያመለክታሉ። ድምፅ አላቸው፣ የሚናገሩት ነገር አላቸው፣ የሚያሳዩት ነገር አላቸው። ያም የሚያሳዩት የእግዚአብሔርን ክብር ነው። የእግዚአብሔርን ታላቅነት፣ የእግዚአብሔርን ጥበብ፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ችሎታ፣ የእግዚአብሔርን ታላቅነት ፍጥረት ሁሉ ይናገራል። ሰው በክርስቶስ ከተፈጠሩት ፍጥረታት አንዱ ሲሆን የሰው አፈጣጠር ከሌሎቹ ሁሉ በተለየ ይበልጥ እግዚአብሔርን ማሳየት እንዲችል ሆኖ የተሰራ ነው። እግዚአብሔር ሰውን ከሌሎች ፍጥረታት ሁሉ ይልቅ እርሱን እንዲመስልና እርሱን እንዲገልጽ አደረገው። እርሱንም ከመምሰሉ የተነሳ ምድርንና በእርሷ ያሉትን ሁሉ እንዲገዛ አደረገው። እግዚአብሔርን መምሰልና ገዢነት የተያያዙ ነገሮች ናቸው። ሰው በእግዚአብሔር መልክና አምሳል ስለተፈጠረ የእግዚአብሔር ባሕሪና ምግባር አለው። ከእግዚአብሔር ጋር የሚመሳሰል እንደ ጥበብ፣ ፍቅርና ምርጫ የመሳሰሉት ባሕሪያት አሉት። በዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን እንዴት አድርጎ እንደፈጠረው ይናገራል። እግዚአብሔር አምላክ ከምድር አፈር ወስዶ ሰውን አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ሆነ። እግዚአብሔር ሰውን
ከምድር አፈር ካበጀው በኋላ በአፍንጫው የሕይወት እስትንፋስ እፍ ሲልበት ሰው ሕያው ነፍስ ያለው ሆነ። እግዚአብሔር ሰውን ለመፍጠር ሁለት ነገሮችን ተጠቀመ፤ የምድር አፈርንና የራሱን እስትንፋስ። ከምድር አፈር ያበጀውን የሰው ሥጋ አደረገው። ከእርሱ የወጣውን የሕይወት እስትንፋስ ደግሞ የሰው መንፈስ አደረገው። ከምድር የተበጀው የሰው ሥጋና ከእግዚአብሔር የሕይወት እስትንፋስ የወጣው የሰው መንፈስ ሲገናኝ ሰው ሕያው ነፍስ ሆነ። ሰው በሦስትዮሽ የተፈጠረ ነው። መንፈስ፣ ነፍስና ሥጋ ያለው ነው። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁ፣ ነፍሳችሁና ሥጋችሁ ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ ያለ ነቀፋ ይጠበቁ። የሰው ሁለንተና የሰው መንፈስ፣ ነፍስና ሥጋ ነው። እግዚአብሔር የሰውን መንፈስ ለመስራት የራሱን የሕይወት እስትንፋስ ተጠቅሟል። ሥጋውን ደግሞ ለመስራት የምድርን አፈር ተጠቅሟል። የሰው መንፈስ የሆነው ከእግዚአብሔር የወጣው የሕይወት እስትንፋስና የሰው ሥጋ የሆነው ከምድር አፈር የተበጀው የሰው ሰውነት ሲገናኙ ሰው ሕያው ነፍስ ያለው ሆነ። ሰው ሁለት ዓይነት አካል አለው፤ ውጫዊ አካልና ውስጣዊ አካል። መጽሐፍ ቅዱስ የሰውን ሰውነት ለሁለት ይከፍለዋል፤ የውስጥ ሰውነትና የውጪ ሰውነት በማለት። በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ላይ ነገር ግን የውጪ ሰውነታችን ቢጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል ይላል። የሰው ውጫዊ ሰውነት የሰው ሥጋ ነው። የሰው ውስጣዊ ሰውነት ደግሞ የሰው መንፈስ ነው። የሰው ሥጋ የሰው ውጫዊ አካል ነው። የሰው መንፈስ ደግሞ የሰው ውስጣዊ አካል ነው። ሰው ሥጋዊ የሆነ ውጫዊ አካልና መንፈሳዊ የሆነ ውስጣዊ አካል አለው። የሰው ሥጋ ከምድር ስለተገኘ ሁሉን ነገር የሚያገኘው ከምድር ነው። አየርን፣ ውሃን፣ ምግብንና በአጠቃላይም ሁሉን ነገር የሚያገኘው ከምድር ነው። ምድር የሰው ሥጋ በሕይወት እንዲኖር የግድ ታስፈልገዋለች። በተመሳሳይም የሰው መንፈስ ከእግዚአብሔር ስለወጣ እግዚአብሔር ያስፈልገዋል። የሰው መንፈስ ሁሉንም ነገር የሚያገኘው ከእግዚአብሔር ነው። የሰው መንፈስ ሕያው ሆኖ እንዲኖር የማያቋርጥ ኅብረት መንፈስ ከሆነው ከእግዚአብሔር ጋር ማድረግ አለበት። የሰው ሥጋ ከምድር ስለተገኘ ከምድር ጋር ኅብረትና ግንኙነት እንዳለው ሁሉ የሰው መንፈስ ከእግዚአብሔር ስለተገኘ ከእግዚአብሔር ጋር ኅብረትና ግንኙነት ማድረግ ይችላል። ሰው በእግዚአብሔር መልክና ምሳሌ መፈጠሩ ብቻ በቂ አልነበረም። ሰው ሙሉ የሚሆነው የእግዚአብሔርን ሕይወት ሲካፈል ነው። በዘፍጥረት ምዕራፍ 2 ከቁጥር 8 እስከ 9 እግዚአብሔር አምላክ በምስራቅ በኤደን ገነትን ተከለ።
የፈጠረውንም ሰው ከዚያ አኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነትም መካከል የሕይወትን ዛፍ መልካምንና ክፉን የምታስታውቅንም ዛፍ አበቀለ። ከቁጥር 15 እስከ 17 ደግሞ እግዚአብሔር አምላክም ሰውን ወስዶ ያበጃትና ይጠብቃት ዘንድ በኤደን ገነት አኖረው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከምታስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና። እግዚአብሔር ሰውን ሲፈጥረው ሕያው ነፍስ ያለው ሆኗል። የሰው ነፍስ የሰው የአሳቡ የስሜቱና የፈቃዱ ማዕከል ናት። እግዚአብሔር ሰውን በመልኩ ስለፈጠረው እንደ እግዚአብሔር የሆነ ባህሪና ምግባር አለው። እግዚአብሔር ከባህሪው አንዱ ሁሉን ነገር እንደወደደ እንደ ፈቃዱ የሚያደርግ ነው። ስለዚህም እግዚአብሔር ሰውን ከፈጠረው በኋላ የወደደውን የፈቀደውን በራሱ ምርጫ እንዲያደርግ በማሰብ በፊቱ የሕይወትን ዛፍና መልካምና ክፉ የምታስታውቀውን ሌላ ዛፍ አበቀለ። እነዚህ ሁለት ዛፎች እግዚአብሔር በገነት ውስጥ ካበቀላቸው ለመብላትና ለማየት መልካም ከሆኑት ዛፎች የተለዩ ናቸው። እነዚህ ሁለት ዛፎች ለምርጫ የቀረቡ ናቸው። በሰው ፊት እነዚህ ሁለት ምርጫዎች ቀረቡ። የሕይወት ዛፍ የእግዚአብሔርን ሕይወት የምትወክል ናት። የሕይወት ዛፍ የእግዚአብሔር ምሳሌ ናት። መልካምና ክፉ የምታስታውቀው ዛፍ ሌላኛው ምርጫ ነች። ይህች ዛፍ ከእግዚአብሔር ሕይወት የራቀን የሞት ሕይወት የምትወክል ናት። ይህ ከእግዚአብሔር ሕይወት የራቀው የሞት ሕይወት በሰይጣን የሚመራ ነው። ስለዚህ ለሰው ሁለት ምርጫ ቀረበለት፣ የሕይወት ዛፍና መልካምና ክፉ የምታስታውቅ ዛፍ። በአንድ በኩል እግዚአብሔር፣ በሌላ በኩል ሰይጣን። በአንድ በኩል ሕይወት፣ በአንድ በኩል ሞት ቀረበለት። ሰው ነፃ ምርጫ ያለው ስለሆነ በገነት ዛፎች መካከል ካሉት ከሕይወት ዛፍና መልካምና ክፉ ከምታስታውቀው ዛፍ አንዱን መርጦ መብላት ነበረበት። ከዛፎቹ አንዱን ከበላ ሌላኛውን የመብላት ዕድል አይኖረውም። ምክንያቱም እርስ በርሳቸው የተቃረኑ ዛፎች ናቸው። አዳምና ሔዋን መልካምና ክፉ የምታስታውቀውን ዛፍ ፍሬ በሉ። ስለዚች ዛፍ ብዙ ዝርዝር ተጠቅሷል። ዛፏ የእውቀት ዛፍ ነች። መልካምና ክፉንም ታሳውቃለች። ይህች ዛፍ በመልካምና በክፉ ዕውቀት የተሞላች ነች። ይህች ዛፍ የጎደላት ሕይወት ነው። ከእርሷ በበላህ ጊዜ ሞትን ትሞታለህ። ይህች ዛፍ ሕይወት የላትም። ይህች ዛፍ ሞትን ታመጣለች፣ ነገር ግን መልካምንና ክፉን ታሳውቃለች። በዚህ ዛፍ ማንነት ውስጥ የተገለጠው ሰው ከእግዚአብሔር ሕይወት ከተለየ መልካምና ክፉን
እንደሚያውቅ ነገር ግን ለዘላለም ከእግዚአብሔር ሕይወት ተለይቶ በዘላለም ሞት ውስጥ እንደሚኖር ነው። የሕይወት ዛፍ የእግዚአብሔር ምሳሌ ናት። እግዚአብሔር የሕይወት ምንጭ ነው። የሕይወት ዛፍ ፍሬ ደግሞ የጌታችን የኢየሱስ ክርስቶስ ምሳሌ ናት። የሕይወትን ዛፍ ፍሬ ሰው ቢበላ ኖሮ የሕይወት ዛፍ ፍሬ ወደ ውስጡ ገብቶ ሕይወትን እንደሚሰጠው የዘላለምን ሕይወት እንደሚያስገኘው እንዲሁ በእምነት ልንቀበለውና ወደ ውስጣችን ገብቶ በመንፈሱ በእኛ ውስጥ በመኖር የዘላለም ሕይወት የሚሰጠን ክርስቶስ መሆኑን ያመለክታል። ሰው በእግዚአብሔር መልክ መፈጠሩ ብቻ በቂ አልነበረም። ነገር ግን የሕይወትን ዛፍ ፍሬ በመብላት የእግዚአብሔርን ሕይወት ወደ ውስጡ ማስገባት ነበረበት። ሰው በእግዚአብሔር መልክ በመፈጠሩ የዘላለምን ሕይወት አላገኘም። የዘላለም ሕይወት በምርጫ የሚገኝ ነው። ለሰው የቀረበለት የሕይወት ዛፍ በምርጫ ፍሬው የሚበላ ነው። እግዚአብሔር የዘላለምን ሕይወት ለሰው አቀረበለት እንጂ ሲፈጥረው ከዘላለም ሕይወት ጋር አልፈጠረውም። ይህ የሚያሳየው የዘላለም ሕይወት የሚገኘው በሰው ምርጫ እንጂ ሲፈጠር አብሮት ያልተካተተ መሆኑን ነው። የዘላለም ሕይወት ለማግኘት የእግዚአብሔር ፈቃድና የሰው ፈቃድ መተባበር አለባቸው። እግዚአብሔር ለሰው የሕይወትን ዛፍ ማቅረቡ ሰው የዘላለምን ሕይወት እንዲያገኝ መፍቀዱን ሲያመለክት፣ ሰው ግን የሕይወትን ዛፍ አለመብላቱ ሰው ፈቃደኛ አለመሆኑን ያመለክታል። የዘላለም ሕይወት የሚገኘው በእግዚአብሔር አቅርቦትና በሰው ፈቃደኝነት ነው። በዘፍጥረት ምዕራፍ 3 ቁጥር 22 እና 23 ላይ እንዲህ ይላል፣ እግዚአብሔር አምላክም አለ፣ እነሆ አዳም መልካምንና ክፉውን ለማወቅ ከእኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር፣ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘባትንም መሬት ያርስ ዘንድ። አዳም በራሱ ምርጫ ከሕይወት ርቆ ሞትን መረጠ። ከእግዚአብሔር ዘላለማዊ ሕይወት ተለይቶ የዘላለምን ሞት መረጠ። ሰው በእግዚአብሔር መልክ መፈጠሩ ብቻ በቂ አልነበረም። በዚህ በእግዚአብሔር መልክ ውስጥ የእግዚአብሔር ሕይወት መካተት ይገባዋል። የእግዚአብሔር ዘላለማዊው ዕቅድ ሰው በእግዚአብሔር መልክ እንዲፈጠርና በሱ ውስጥ ደግሞ የሕይወትን ዛፍ የምትወክለው ክርስቶስ በመንፈሱ እንዲገባና በሰው ውስጥ የእግዚአብሔር መንፈስ በማደር ሰው ለዘላለም የእግዚአብሔርን ሕይወት ተካፍሎ እግዚአብሔርን መስሎ ለፍጥረት ሁሉ እግዚአብሔርን በሚታይ መልክ እያሳየ ገዢ ሆኖ የእግዚአብሔር ክብር መገለጫ እንዲሆን ነው። የሰው ምርጫ መልካምና ክፉን የምታሳውቀውን የዛፍ ፍሬ መብላት በመሆኑ ሰው ከእግዚአብሔር ሕይወት ለዘላለም ተለየ። ከሰይጣንና ከመላእክቱም ጋር ለዘላለም በዘላለም ሞት የሚኖር ሆነ። በዘፍጥረት ምዕራፍ 3 ቁጥር 24 ላይ አዳምንም አስወጣው፣ ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልና የምትገለባበጥ የነበልባል ሰይፍ በኤደን ገነት ምስራቅ አስቀመጠ።
የአዳም የሞት ምርጫ ከኤደን ገነት እንዲወጣና ተመልሶም የሕይወትን ዛፍ እንዳያገኝ አስከለከለው። ከአዳም የታጣው የእግዚአብሔር አምሳልነት በክርስቶስ ኢየሱስ ተገኝቷል። በአዳም በቆላስይስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው ብሎ ስለ ክርስቶስ ይናገራል። በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ደግሞ የእግዚአብሔር አምሳል የሆነውን የክርስቶስን የክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን ሰዎች ልቦና አሳውረዋል ይላል። ክርስቶስ የእግዚአብሔር መልክና አምሳል ነው። ጌታችን ኢየሱስ ክርስቶስ የእግዚአብሔር መልክና አምሳል ሆኖ በምድር ላይ ኖሯል። እኛም በእርሱ ውስጥ ነን። ክርስቶስ ሕይወታችን ነው። በክርስቶስ እግዚአብሔርን መምሰልና የእግዚአብሔር አምሳል ሆነን መኖር እንችላለን። በክርስቶስ ከሆነን ክርስቶስ በመንፈሱ በእኛ ውስጥ ስለሚኖር እውነተኛ የእግዚአብሔር አምሳል ሆነን መኖር እንችላለን። እግዚአብሔርን መስለን እንድንኖር የሚያደርገን በእግዚአብሔር መልክ መፈጠራችን ሳይሆን ክርስቶስ በእኛ መኖሩ ነው። ክርስቶስ በእኛ ሲኖር እኛ በክርስቶስ እግዚአብሔርን እንመስላለን። እግዚአብሔርን ለመምሰል የክርስቶስን መንፈስ መካፈል ያስፈልጋል። ሰው እግዚአብሔርን መስሎ የሚኖረው ክርስቶስን ሲያምንና ሲቀበል የክርስቶስ መንፈስ በሱ ውስጥ ሲኖር ነው። በክርስቶስ ስንሆን በክርስቶስ መንፈስ እግዚአብሔርን መምሰል እንችላለን። ክርስቶስ የማይታይ አምላክ ምሳሌ ነው። ክርስቶስ የማይታይ አምላክ ምሳሌ ነው። አሜን። የዛሬውን ትምህርት እዚህ ላይ ፈጽመናል። ወደፊት የምንለቃቸውን መልእክቶች እንዲደርሳችሁ ሰብስክራይብ ማድረግ ትችላላችሁ። የእግዚአብሔር ጸጋ ከእናንተ ጋር ይሁን። አሜን።